እና ማን የገደለው? ስለዚህ ስለ ልጁ ምንም የምታውቂ ነገር የለም? አዎ ምንም ማውቀው ነገር የለም። አቶ ደረጀስ ምን ይላሉ? የተባለውን ልጅ በደንብ አውቀዋለሁ። ህይወቱ እጃችን ላይ አልፏል። እንዴ አባዬ እንደዚህ የምትለው አባዬ? ቆይ ህግ ያዝልኛል ብለን አባዬ? ህግ እኮ ህይወት የለውም። ህግ እኮ ፎርሙላ ነው አባዬ። ህግ እኮ አይሆንም አባዬ። ቆይ ለምንድን ነው እንደዚህ የምትለው አባዬ? ንገሬ፣ ለምንድን ነው እንደዚህ የምትለው? እባክሽ የተቀመጥሽበትን ወንበር እያስታወሽ። አዎ አውቀዋለሁ። ልጁ በድንገት ህይወቱ አልፎብናል። ዳጣ ደረጀ እንግዲህ ፈተናና ችግር ከሷ አልለይም ያለው ዳጣ ደረጀ እንግዲህ በርግጥ ከክፉ ከማይሻል ነገር የለም። ያው በተወሰነ መልኩ ብዙ ነገሮች የተስተካከሉላት አሉ። ግን ደግሞ ያበቃል የኔ ህይወት ይስተካከላል ብላ ብዙ እየለፋች ነው የምትገኘው። ግን አሁንም እንግዲህ በተለይ ስለ እናቷ ጉዳይ እናቷን አውቃለሁ ከዛሬ ነገ እናቴን አገኛለሁ እያለች እንግዲህ በተስፋ ጎዳና እየተጓዘች የምትገኘው ዳጣ ዛሬ ደግሞ የበለጠ በጣም ሌላ ችግር ቤተሰብ ውስጥ ስለተጋረጠ በዚህ እንግዲህ በጣም ሁሉም ቤተሰብ ተረብሿል። ለዚህም እንግዲህ አቢጌል ደረጀ የአርጁን ጓደኛ በመምታቷ የመጣው ችግር እንግዲህ መላ ቤተሰቡን በጣም እያተራመሰው ነው የሚገኘው። ለዚህም እንግዲህ ያው የመጀመሪያው እንግዲህ እሷ እጁን አልሰጥም ስላለች አቶ ደረጀ ዛሬ እጁን ሰጥቷል። ዳጣ ደግሞ አባቷ ምን ያክል እንደምትወድ ታውቃላችሁ። ከብዙ ችግር ከብዙ መከራ በኋላ ከብዙ ዘመናት በኋላ ከ20 ዓመታት የህይወት ጉዞ በኋላ ያገኘችውን አባቷን እናቷን ጋር እንኳን ገና ሳያስተዋውቃት እንግዲህ በህግ ቁጥጥር ስር ለዛውም ደግሞ በነፍስ ማጥፋት ወንጀል ራሱን አሳልፎ በመስጠቱ በጣም አዝናለች፣ በጣም ተከፍታለች። እንግዲህ በጣም በትልቅ ሀዘንና ጭንቀት ውስጥ ነው የምትገኘው። በነገራችን ላይ ይሄ ነገር የተደረገው አቢጌል ለማስተማር ነገሩን ለማስተካከል ይሄ እልኳ ይሄ በቃ ወኒዋን ይሄን ነገር ትንሽ ነገር ለማስተማር ለማስተካከል ተብሎ ነው እንጂ ልጁ ለሕክምና ሄዶ ተሽሎታል። ግን ይሄንን ሴራ የሰሩት ወይዘሮ እንትና ይቅርታ አቶ ደረጀና ናታን ናቸው ቤተሰቦቻችን። ግን እዚህ መካከል እንግዲህ ሌሎቻቸው አያውቁም። ያው አቢጌልን ለማስተማር ስለሆነ ትክክለኛ ትወናው ነው እየተወኑ ያሉት። ምክንያቱም አንዳንድ እንደዚህ በዚህ መልኩ እሷ ማስተማር ካልቻሉ አለበለዚያ ያስኩትን አለቅም የነገሩኝን አልሰማም የፈለኩትን ነገር አደርጋለሁኝ እስከመጨረሻው ጓዛለሁኝ። እውነት ነው ለምን ተደብቆ ይቀራል? በተለይ ደረጀ ዳጣ ለምን እዚህ ቤት መጣች? ሰላም ከማን አረገዘች? እንዲሁም ደግሞ የሰላም የልጇ አባት ማን ነው? እና ሌሎች ተመሳሳይ ጥያቄዎችን በተለያየ መልኩ ጥያቄዎች ስትጠይቅ ቆይታለች። ያም ጥያቄ እንግዲህ መልስ ያላገኘችው በአንዱ ስትጨብጠው በአንዱ ያመለጣት የቆየችው አቢጌል ደረጀ አሁን እንግዲህ በመጨረሻ ያ እልክኝነቷ ያ አልበግር ባይነቷ እንግዲህ በጣም ትልቅ መስዋዕትነት እንዲያስከፍላት ነው ያየን ያለ ነው። ለዛም እንግዲህ ተጠያቂነቷን እንኳን ኃላፊነቱን መውሰድ አልችልም በማለት ወደ ሰዎቹ ሲሆን ተጠያቂነታቸውን ታተኩራለች ወደ ሰዎቹ ወይም ደግሞ ይሄን ነገር በኃላፊነት እነሱ መውሰድ አለባቸው። እውነት ነው ስለዚህ ተደብቆ መቅረት የለበትም ብላ በኃይለኛው የምትሞግትና የምትከራከር ሴት ናት አቢጌል። ግን ደግሞ ወደዚህኛው ሲመጣ ወይም ደግሞ የሷ ሲሆን እሱን ነገር ለማድረግ አልቻለችም ወይም ደግሞ እሱን ነገር ለማድረግ ፈቃደኛ አይደለችም። እንግዲህ አቶ ደረጀ እና የዳጣን እንግዲህ እሷ በምትችለው መንገድ ሄዳ ግን ደግሞ ከዛ የተረፈውን አቶ ደረጀ ምንድነው የደበቀው ሚስጥር በውስጡ ያለውን የሚያሳስበውን የሚያስጨንቀውን ነገር ለምን አይነግረንም በማለት በራሷ መንገድ እንግዲህ በጥርጣሬ እየተቆጣጠረች ነው የምትገኘው አቢጌል ደረጀ። በመጨረሻም እንግዲህ የሆነው ነገር ምንድነው አቶ ደረጀ ያው ብዙ ነገሮችን ሲያደርግ ቆይቷል። ታይ አቢጌል በማይመለከት ሻይ ግቢ እኔ ያለሁበትን ጭንቀት ነው ራሴ ነኝ የማውቀው። ስለዚህ አንቺ ልጅ ነሽ እንደውም ትረጂ ነው የምፈልጊው። ስለዚህ ግዴታ ለሰው ላንቺ የማይመለከትሽን ሌላ ህይወትን የሚያመሳቅልን ነገርን አትጎርጉሪ ምናምን በማለት ብዙ ነገር በቅኔም በተለያየ መልኩ ነግሯታል። ግን እሷ ጭራሽ ምንም ግግም ብላ እንግዲህ እየተፋለመችው ነው የምትገኘው። ለዚህም እንግዲህ ወደ ኋላ ማለት ያልፈለገው አቶ ደረጀ ዛሬም እንደተለመደው ብዙ ነገሮችን እያደረገ ነው የሚገኘው። ውድ ቤተሰቦቻችን ከዚህ መካከል እንግዲህ እንደምታውቁት የዳጣና የሱን ጉዳይ ነው። አቢጌል ግን በራሷ መንገድ በምትችለው ልክ ሂዳ ቼክ አድርጋለች፣ አስመርምራለች።
ሁሉንም ነገር አድርጋለች። የምትፈልገውን ሁሉ ሞክራ እንትን ብላለች። ሁሉንም ነገር አስተካክላለች በሷ ቤት። ግን ሞክራ የሚገርመው ነገር ሁሉም ነገር ፌል ነው ያደረገባት። ምንም አይነት ነገር አልተስተካከለላትም፣ አልተሳካላትም። ሁሉንም ነገር እሷ በፈለገችው መንገድ ታሲር ብትሞክርም ግን አልተሳካላትም። ምክንያቱም የመጀመሪያው እንደሚታወቀው ዲኤንኤ ማስመርመር ነበረ። ደረጀና ናታንን ደረጀና ዳጣን እነሱንም ስታስመረምር እንግዲህ ያው ያልሆነ ሪዛልት ነው ይዛ የወጣችው። ምክንያቱም መጀመሪያ የወሰደችው ሳምፕል ትክክል ስላልነበረ በዛም አማካኝነት እንግዲህ ፌል አድርጎባታል። በዛም እንግዲህ በጣም ተናዳለች። ምክንያቱም እሷ የምትጠብቀው የነበረው ነገር ሌላ ነው፣ የሆነባት ነገር ደግሞ ሌላ ነው። ሶ በዛን አማካኝነት እንግዲህ በጣም ነው ተናዳ ያለችው። በጣም ከመላችሁ በላይ ተናዳለች። የተበሳጨሽ ነው ምናምን ማለት ነው። ግን እንግዲህ ያው ምን ታደርጉታላችሁና እንግዲህ የምትችለውን ያክል እየሞከረች ነበረ፣ ግን አልተሳካላትም። አሁንም ተፍተፍ እያለች ነው። እንግዲህ ይሳካላታል ብለን ተስፋ እናደርጋለን። አሁን ላይ እንግዲህ ያው እሷ ራሷ ወዲ ዋናው ወይም ደግሞ ትልቁ አውድማ የገባችበት እሷ ነች። ምክንያቱም ብዙ ነገሮችን ብትሞክርም አልተሳካላትም። አሁን ግን በእሷ ራሷ ተጠያቂ ሆና ከተጠያቂነት ግን ለማምለጥ ብዙ ነገሮች እየሞከረች ነው የምትገኘው። ይሳካላት ይሆን? እስኪ አብረን የምናየው ነው የሚሆነው። እና ውድና የተከበራችሁ ቤተሰቦቻችን ያው እንግዲህ ከብዙ ልፋትና ድካም በኋላ አቶ ደረጀ አብዬልን ለማስተማር ደግሞ በዚህ መልኩ ሲስተም ፈጥረው ወይም ደግሞ ያው የተገኘውን አጋጣሚ ወደ አማራጭ በመውሰድ የሚችሉትን ነገር ለማድረግ አብዬልን ለማስተማር የሚችሉትን እያደረጉ ነው። ዳጣ ግን ይሄን ነገር እንደዚህ ለማስተማር መሆኑ ስላልገባት በአባቷ ጉዳይ በጣም እየተጨነቀች ነው። እንግዲህ ራሷን ማሳልፋ ለመስጠት ሁሉ ተዘጋጅታለች። አብዬል ደግሞ መጨረሻ ላይ በቃ አባዬ ምንም ጥፋት አላጠፋም፣ በቃ አባዬን ተውት በቃ ተውት እያለች ነው የምትገኘው። ግን እነሱ ተውት ቢባልም እሷ ማን ነው ታዲያ? እሺ እሱን እንተውና ማን ነው ይሄን ነገር ያደረገው ማን ነው ተብሎ ነው የተጠየቀችው። ግን ምንም ላለፍ መወሰል በቀጣይ ፍንገራይ ሰላም ቆይ ላይክ አድርጉ።